AI ዙሪያችን ያለውን ዓለም እየቀየረ ነው። በስልኮቻችን ላይ ባሉ የመልእክትና የፎቶ መተግበሪያዎች፣ የስልክ መስመሮችና በድረገጾች ላይ ሳይቀር በሁሉም ቦታ ይገኛል። AI እጅግ ፈጣንነቱ፣ እምቅ አቅሙና ጠቃሚነቱ ከፍተኛ ቢሆንም ማጭበርበሮችና የሐሰት ይዘቶችን መለየት ግን ከባድ አድርጎታል። ታዲያ ምን አይነት ነገሮችን መጠንቀቅ ያስፈልጎታል? እስቲ ከጓደኛው አስደንጋጭ የስልክ ጥሪ እንደደረሰው አድርገው ያስቡ። በውጭ ሀገር ሆኖ አጣብቂኝ ውስጥ እንደገባ ቦርሳውና ስልኩ እንደተሰረቁበትና በአስቸኳይ ገንዘብ እንደሚፈልግ እየነገሩት ነው። አሁኑኑ ገንዘብ እንዲልኩለት እየለመኑት ነው። ነገር ግን ይህን ጥያቄ ራስዎን ይጠይቁ። ጓደኛዬ በእውነቱ ውጭ ሀገር ነው ያለው? ችግር ላይ ነው? ይህ ያናገረኝ ሰው በእርግጥስ ራሱ ነው? በእውነቱ ከሆነ የጓደኛው ድምጽ ተቀርቶና ዲፕ ፌክ ወደሚባለው የሐሰት ይዘት እየተቀየረ ሊሆን ይችላል። ይህ እርሶን ለማሳሳት አስደንጋጭ ሁኔታ በመፍጠር አሳማኝ ሊመስሎትም ይችላል። ስለዚህ ገንዘብ መላክ ከመጀመሩ በፊት ጓደኛው ቤቱ በሰላም ተቀምጦ ቴሌቪዥን እያየ እንዳልሆነ ማረጋገጥ ተገቢነት ያለው ነገር ነው።